የመንግስትና የግል ሰራተኞች ከደሞዛቸው ለአደጋ ሰዓት ክፍያ እንዲፈጽሙ የሚያስገድድ ረቂቅ አዋጅ ቀረበ። ባንክና ኢንሹራንስን ጨምሮ በበርካታ አገልግሎቶች ላይ ክፍያ ይፈጸማል። የሚጠበቅባቸውን ክፍያ በወቅቱ ገቢ የማያደርጉ ወለድና ቅጣት ይከፍላሉ። የኢትዮጵያ አደጋ ስጋትና ስራ አመራር ኮሚሽን ራሱ የቻለ የፌዴራል መንግስት አስፈጻሚ አካል ሆኖ እንዲቋቋም በቀረበው ረቂቅ አዋጅ የመንግስትና የግል ድርጅት ተቀጣሪ ሰራተኞችን ከሚከፍሏቸው የተጣራ የወር ደሞዝ ላይ ክፍያ እንዲፈጽሙ የሚያስገድድ ድንጋጌ ተካተተ። የህዝብ ተወካዮች ምክር ቤት ትናንትና መጋቢት 9 ቀን 2017 ዓ.ም ባደረገው መደበኛ ስብሰባ የምክር ቤት አባላት በረቂቁ ላይ 8 ደቂቃ ያህል ከተወያዩ በኋላ ለምክር ቤቱ የውጭ ግንኙነት ሰላም ጉዳዮች ቋሚ ኮሚቴ ዝርዝር እይታ ተመርጧል። በረቂቅ አዋጅ ማብራሪያ ላይ በቅድመ አደጋ፣ በአደጋና በድህረ አደጋ ወቅቶች ለሚወሰደው አደጋ ስጋት ቅነሳ ምላሽና መልሶ ማቋቋም የሚሆን የኢትዮጵያ አደጋ ስጋት ምላሽ ፈንድ መቋቋሙ ተገልጿል። የኢትዮጵያ አደጋ ስጋት ምላሽ ፈንድ ፈጣን፣ አስተማማኝ፣ ተገማችና የአደጋ ስጋት ምላሽ የፈንድ ስርዓት ተግባራዊ ለማድረግ በሀገር በቀል አቅም ዜጎች፣ ማህበረሰቦችና ተቋማት እርስ በርስ በመደጋገፍ የአደጋ ስጋትን መከላከል፣ የማቅለል ዝግጁነት፣ የምላሽ የማገገምና በተሻለ ሁኔታ መልሶ ማቋቋም ላይ ማህበራዊ ኃላፊነታቸውን እንዲያበረክቱ ለማስቻል የያዘ ስለመሆኑ ተብራርቷል። ፈንዱ ከሰራተኞች ደሞዝ ላይ የሚቆረጥ ገቢ በተጨማሪ ባንኮች፣ አነስተኛ ጥቃቅን የፋይናንስ ድርጅቶች ከሚሰጡት የብድር መጠን ላይ፣ የዲጂታል ባንኪንግ አገልግሎት ተጠቃሚዎች ከሚከፍሉት የአገልግሎት ክፍያ፣ ኢንሹራንስ ኩባንያ ለሚሰጡት አገልግሎት ከሚሰበሰቡት የፕሪሚየም ክፍያና ከማንኛውም የአክሲዮን የዲቪደንድ ድርሻ እንደሚሰበሰብ ተመላክቷል። በተጨማሪም ከበረራ ትኬት ሽያጭ፣ የቴሌኮሙኒኬሽን አገልግሎት የሚሰጡ ድርጅቶች ለድምጽና ለዳታ አገልግሎት ከሚያስከፍሉት የአየር ሰዓት ዋጋ፣ ከፓስፖርትና ከቪዛ አገልግሎት ክፍያ፣ የነዳጅ ሽያጭ አቅራቢ ድርጅት ከሚያገኘው ገቢ፣ ማንኛውም የንግድ ፍቃድ በሚያወጣበት በሚታደስበት ጊዜ በቁጥር የሚታሰብ እንደሆነም በረቂቁ ተካቷል።